በዓለም ላይ በቢሊዮን የሚቆጠሩ ሰዎች ዩቲዩብን ይመለከታሉ። አብዛኛው ሰው ተመልካች ብቻ ሆኖ ይቀራል። ጥቂቶቹ ግን ታሪክ ሰሪዎች ናቸው። ዛሬ ይህን ቪዲዮ እያየ ከሆነ አንተ ከተመልካችነት ወደ ፈጣሪነት ለመቀየር ጫፍ ላይ ቆመሃል ማለት ነው። በነገራችን ላይ ድምፅህ ዋጋ እንዳለው አትዘንጋ። ብዙ ሰው እኔ ምን አውቃለሁ፣ ማን ሰምቶኝ ብሎ ያስባል። ነገር ግን እውነታው አንተ ያለህ እውቀት፣ ተሰጥኦ ወይም ደግሞ የአመለካከት መንገድ ለሌላ ሰው ትልቅ ትምህርት ሊሆን ይችላል። ያንተ ታሪክ ለአንድ ሰው መነሳሳት በቂ ነው። ያንተ ቀልድ ለአንድ ሰው ፈገግታ ከሆነም አያንስም። ያንተ እውቀት ለአንድ ሰው መፍትሄ መሆኑ አይቀርም። ሌላው ፍጹም መሆን አትጠብቅ። የመጀመሪያ ቪዲዮህ መጥፎ ሊሆን ይችላል። ይሄ ደግሞ ተፈጥሯዊ ነው። የትኛውንም ትልቅ ዩቲዩበር የመጀመሪያ ቪዲዮ ብታይ ዛሬ ካላቸው ብቃት ጋር የማይገናኝ ወይም ሰማይና ምድር ነው። ዋናው ሚስጥር መጀመር ላይ ነው። ካልጀመርክ አትማርም፣ ካልተማርክ ደግሞ አታድግም ማለት ነው። አንድ ምሳሌ ልስጥህ። የትዕግስትና የጽናት ተምሳሌት የሆነውን ሚስተር ቢስት ማየት እንችላለን። ሚስተር ቢስት ዩቲዩብን የጀመረው ገና በ13 ዓመቱ ነበር። የመጀመሪያዎቹን ጥቂት ዓመታት ቪዲዮ ሲሰራ ተመልካቾቹ በመቶዎች ብቻ ነበሩ። እሱ ግን ተስፋ አልቆረጠም። ስለ ዩቲዩብ አልጎሪዝም አጠና፣ እንዲሁም ራሱን በየቀኑ ማሻሻል ጀመረ። የመጀመሪያውን 1 ሚሊዮን ሰብስክራይበር ለማግኘት 5 ዓመታት ፈጅቶበታል። አስተውል። የሚስተር ቢስት ታሪክ የሚያስተምረን ዋናው ትልቅ ነገር ስኬት በትናንሽና ቀጣይነት ባላቸው ጥረቶች እንደሚገነባ ነው ማለት ነው። ዩቲዩብ ከትርፍ ጊዜ ማሳለፊያነት ባለፈ ሕይወትን የሚቀይር የገቢ ምንጭ ነው። በተኛህበት ወይም በምታርፍበት ወይም ደግሞ ከቤተሰቦች ጋር በምትሆንበት ጊዜ ቪዲዮዎችህ እየሰሩ ይቀጥላሉ ማለት ነው። ይሄ የዲጂታል ንብረት ወይም ዲጂታል አሴትስ መገንባት ማለት ነው። ትልቁ ኢንቨስትመንት ገንዘብ አይደለም፣ ያንተ ጊዜና ፈጠራ ውጤት ነው ማለት ነው። ሌላው ዓለምን የማገናኘት ኃይል። ከቤትህ ሳትወጣ፣ ከሀገርህ ሳትወጣ በዓለም ዙሪያ ካሉ ሰዎች ጋር መገናኘት ትችላለህ። ይሄ ቀላል አይደለም። ዩቲዩብ ድንበር የለውም። ያንተ ሀሳብ በዓለም ዙሪያ ተዘርቶ ፍሬ ሲያፈራ ማየት የሚሰጠው እርካታ ወደር የለውም። ስለዚህ ይህን ካልኩ ምን እየጠበቅክ ነው? ዩቲዩብ እንዴት ልክፈት ለምትሉ ደግሞ ስልካችሁን ተጠቅማችሁ ከመጀመሪያው ጀምሬ እስከ መጨረሻው አከፋፍቱን አሳያችኋለሁ። በደንብ ተከታተሉ። በመጀመሪያ ደረጃ ዩቲዩብ ከሚለው አፕሊኬሽን ላይ ትገባላችሁ፣ ቀጥታ ማለት ነው። ስለዚህ እንደዚህ ፕሮሰስ እያደረገ ይቆያል። ቼኪንግ ኢንፎ ይልና ማለት ነው። ስለዚህ ብዙዎቻችሁ የምትሸወዱበት ከዚህ ላይ ነው። የመጀመሪያው ኢሜል አላችሁ ከሆነ ኢሜላችሁን አስገቡ ነው ከዚህ ጋር ማለት ነው። ታችኛው ግን ክሬት የሚለውን ነው እኛ የምነካው። ክሬት ማለት በአዲስ ክሬት አድርጉ ነው። ይሄኛው ለምሳሌ በሌላ ስልካችሁ የምትጠቀሙበት ካለ ይሄንን ካሁን በፊት የከፈታችሁት ኢሜል ካላችሁ እሱን አስገብታችሁ ፓስወርድ ይጠይቃችኋል። ፓስወርዱንም ስታስገቡ ይከፍትላችኋል ማለት ነው። እኛ ግን የምናደርገው እዚህ ጋር ክሬት ነው የታችኛውን ማለት ነው። አዲስ ፍጠር የሚለውን ይህንን እነካለን። ልክ እንደዚህ ሲመጣለን እንመርጥለታለን። ፎር ማይ ፐርሰናል ዩዝ፣ ፎር ወርክ ኦር ማይ ቢዝነስ ታችኛውን እንመርጥለታለን። ከዚህ በኋላ ፈርስት ኔም እና ሱር ኔም ይላል ከታች እዚህ ጋር ስማችሁን ወይም የምትከፍቱበትን ስም መጠቀም ትችላላችሁ ማለት ነው። ለምሳሌ እኛ ኤግዛምፕል ዝም ብለን የሆነ ነገር እንጻፍለት፣ አቢ፣ ከታች ደግሞ ባቢ ማለት እንችላለን። እኛ ለማሳየት ነው። እነዚህ እናንተ ናችሁ ምጽፉት ይሄኛው ማለት ነው። እንደዚህ ከጻፋችሁ በኋላ ኔክስት ትሉታላችሁ። እንደዚህ ስማችሁን ካስገባችሁ በኋላ እዚህ ጋር ቤዚክ ኢንፎርሜሽን ወይም መሰረታዊ የሚያስፈልጉ ግብዓቶች አሉ። ኢንተሪዮር፣ ዴት ኦፍ በርዝ የተወለዳችሁበት ቀን፣ ከዛ ጾታችሁ፣ ወሩ ምናምን አለ እዚህ ጋር ታስገባላችሁ። ምሳሌ ሰጠን ይኸው አስገባን። መንዝ የሚለውን ወር እናስገባለን። ከዛ ይር ዓመተ ምህረት እናስገባለን ማለት ነው። እዛ ጀንደር ማለት ጾታ ነው። ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ ማለት ትችላላችሁ ማለት ነው። እኔ ሜል አልኩት። ከዛ ልክ እንደዚህ ካስገባን ሙሉ ኢንፎርሜሽን ካስገባን በኋላ ኔክስት ነው የምንለው። ኔክስት ይኸው ይህን እነካለን ማለት ነው። ልክ እንደዚህ
ክሬት አደርጋለሁ ማለት ነው። አንዳንዴ ራሱም ሊሰጣችሁ ይችላል። ሶ እዚህ ላይ ደግሞ ፓስወርድ ነው የሚለን። ስትሮንግ የሆነ ፓስወርድ ያስፈልጋል። ማንቤ አቢል እና ከዛ 21 21 ቢኤ ማለት እችላለሁ። አት ልክ እንደዚህ አይነት የስትሮንግ የሆነ ፓስወርድ በቁጥርና በሌተሮች የተቀነባበረ ፓስወርድ ሊሆን ይገባል ማለት ነው። ከዛ ልክ እኛ የምንፈልገውን ፓስወርድ ተመሳሳይ ከሰጠነው እዚህ ላይ አሁን ይመልስብናል። ስትሮንግ መሆን አለበት። ወይ ቁጥር ብቻ ወይ ሌተሮችን ብቻ ብትሰጡት ይመልሳችኋል ማለት ነው። ስለዚህ ከዚህ ላይ የተዘብራረቀ መሆን አለበት ማለት ነው። ሶ ከዚህ እንደዚህ ካደረኩ በኋላ የኛው ፓስወርዱ መያዝ አለባችሁ እንዳይጠፋችሁ። ኔክስት እለዋለሁ ማለት ነው። ኔክስት ካልኩት በኋላ ይሄው ባቢ የሚል ቻናል ከፍቻለሁ ማለት ነው። እንደዚህ አይነት ፕራይቬሲ ኤንድ ተርምስ አሉ እዚህ ጋር የዩቲዩብ ስምምነት ወይም ህጎች ናቸው። እነዚህን ያው አግሪ ተስማምቻለሁ የሚል አለ ከታች ላይ አግሪ ትሉታላችሁ። ሶ ቀጥታ አግሪ ካላችሁ በኋላ አሁን ተከፍቷል ማለት ነው። እዚህ ጋር የምታዩት ፕሮፋይሉ ማለት ነው ዩ ይላል ይቺ ማለት ነው። ባቢ እንደዛ አይነት ይመጣልናል። አንዴ ስንነካው ከታች ላይ ክሬት ቻናል የሚል አለ ማለት ነው። እስካሁን ቻናሉ ክሬት አልሆነም ማለት ነው። ስለዚህ ክሬት ቻናል የሚለውን ከዚህ ላይ እንደምታዩት ክሬት ቻናል የሚለውን እነካዋለሁ ማለት ነው። ኦኬ ስለዚህ ቪዲዮ እዚህ በኋላ መጫን እንችላለን ማለት ነው። ዋይቲ ስቱዲዮ ወይም ዩቲዩብ ስቱዲዮ የምትል አፕ አለች። ፕሌይ ስቶር ላይ ገብታችሁ ከሌላችሁ ዋይቲ ስቱዲዮ ብላችሁ ሰርች ስታደርጉ ይችኛዋ ማለት ነው ይችን ታገኟታላችሁ። ከዚህ ጋር ፕላስ ምልክት አለች ከላይ ዳር ማለት ነው። ይችኛዋን ፕላስዋን ተጭነን በመግባት ከዚህ ጋር የምናገኛቸውን ቪዲዮዎች አፕሎድ ማድረግ እንችላለን ወይም መጫን እንችላለን። ዩቲዩብ ከፍተናል፣ ጨርሰናል። ሁላችሁም በዚህ መንገድ ሞክሩትና ያስቸገራችሁ ነገር ካለ ደግሞ ኮሜንት ላይ ብጽፉልኝ በግልም ቢሆን በቴሌግራም አሳያችኋለሁ ማለት ነው። ለዛሬ ከዚህ ጋር ይበቃናል። ሰላም ሁኑ። መልካም ቆይታ